ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን የመጨረሻውን ክፍል ይዤላችሁ መጥቻለሁ ማለት ነው። ከዛሬ በፊት ከፓርት 1 ወይም ከክፍል 1 እስከ ክፍል 4 ያሉትን እንዴት በቀላል መንገድ ፊደላቶችን እንዴት በቀላል መንገድ ማወቅ እንደምንችል ቅርጻቸውንም ሆነ ድምጻቸውን እንዴት በቀላል መንገድ እንደምንችል አይተናል ማለት ነው። ዛሬ ደግሞ ክፍል 5ን ከጸ እስከ ፐ ያሉትን የመጨረሻውን ክፍል እንዴት በቀላል መንገድ ድምጻቸውንም ሆነ ቅርጻቸውን ማወቅ እንችላለን የሚለውን አብረን እናያለን ማለት ነው። ያ እንደተለመደው መጀመሪያ ቅርጻቸውን እንዴት በቀላል መንገድ ማወቅ እንደምንችል ማለት ድምጻቸውን ከዛ ቅርጻቸውን ደግሞ ማወቅ እንችላለን ማለት ነው። እሺ እንጀምር። ጸ ጹ ጺ ጻ ጼ ጽ ጾ። እንድገመው አንዴ። ጸ ጹ ጺ ጻ ጼ ጽ ጾ። ያ ድምጻቸውን በዚህ መልኩ ካየን አሁን ወደ ቅርጻቸው እንሂድ። የመጀመሪያ ፊደል ሁሌም እንደምላችሁ የመጀመሪያ ሁሉም ስታዩ ምንም አይነት ቅጥል ወይም ቀለበት ነገር የላቸውም፣ ኖርማሊ ነው የሚጻፉት ማለት ነው። ከዛ ሁለተኛ ስንሄድ ደግሞ ጎናቸው ላይ ቅጥል እንዳላቸው ሁሉንም ፊደሎች ማየት ትችላላችሁ ማለት ነው። ሶስተኛ ደግሞ እግራቸው ሸፋፋ ነው ወደ ቀኝ ማለት ነው። ስለዚህ ሁሉንም ሶስተኛ ፊደል ስታዩ ምንድነው ማለት ነው? እግራቸው ወደ ቀኝ የዞረ እንደሆነ እናያለን ማለት ነው። ያ አራተኛ ደግሞ ባለ ሁለት እግር ምናምን ከሆኑ በግራ በኩል እግራቸው ያጥራል ብያቸዋለሁ። እግር ከሌላቸው የሆነ ቅርጽ የምንለይበት ቅርጽ ይኖራል ማለት ነው። ስለዚህ ይሄ እንዴት ነው? ልክ እንደ ጸ ይጻፍና ግን እግሯ ቀጥሎ የሚወርድ ነገር አላት ማለት ነው። ከላይ ልክ እንደ ጸ ትመስላለች ግን ምንድነው ማለት ነው? እግር አላት ማለት ነው። እችኛዋ ቀጥ ያለ እግር ማለት ነው። አምስተኛ ደግሞ ቀለበት አለባት። አምስተኛ ሁሉንም የአማርኛ ፊደላቶች ካያችሁ ምንድነው ማለት ነው? ቀለበት አለባቸው ማለት ነው። ቀለበት አለባቸው። ስድስተኛ የተለያየ ነው ቅርጻቸው። በምን እንለያለን? በድምጻቸውም ሆነ ልክ አሁን እቺ እንደ ጸ ትጻፍና ግን ከላይ ቅጥል አለባት ማለት ነው። ከላይ የቆመች ቅጥል ነገር አለችባት ማለት ነው። በዚህ መለየት ትችላላችሁ። ኦኬ። የመጨረሻው ጾ ባለ ሁለት እግር ከሆኑ እግራቸው በቀኝ በኩል ያጥራል ብያቸዋለሁ። እቺ ግን ባለ አንድ እግር ስለሆነች ከላይ ምንድነው ማለት ነው? ከላይ ልክ ከአናቷ ላይ ምንድን ማለት ነው? መሀል ላይ ሰረዝ ነገር አለበት ማለት ነው። ሰረዝ አለባት ከቀለበቷ ላይ ወይም ከአንገቷ ላይ ሰረዝ ነገር መሀል ላይ የተጋደመ ነገር አለባት ማለት ነው። በዚህ ትለያላችሁ። ከዛ ወደዚህኛው እንሄድ። ይሄኛው ደግሞ አ ነው። ሌላኛው አ ሁለተኛው አ ነች እቺ። ስለዚህ አሁን ድምጻቸውን እንበል። አ ኡ ኢ አ ኤ እ ኦ። እንድገመው አንዴ። አ ኡ ኢ አ ኤ እ ኦ። ያ ድምጻቸውን አየን። አሁን ቅርጻቸው በቃ ኖርማል ነው። የመጀመሪያውን ብቻ ማወቅ ነው የሚጠበቅባችሁ። የመጀመሪያ አንችን ካወቃችሁ ከዛ ከአለችን መሀል ላይ ጎኗ ላይ ሲቀጥሉባት ቅጥል መሀል ላይ ጎኗ ላይ ሲኖርባት ኡነች ማለት ነው። ከዛ ኢ እግራቸው ሸፋፋ ነው። ሶስተኛ ፊደል ብያቸዋለሁ። አሁንም እንዳልኳችሁ ምንድነው ማለት ነው? እግሯ የዞረ እንደሆነ ማወቅ። እችኛዋ ደግሞ ልክ እንደ አ ትጻፍና ግን እግሯ ቀጥ ያለ እግር አላት ማለት ነው። ከዚህኛው ጠመም ብሎ እዚህኛው ቀጥ ያለ እግር ይኖራታል ማለት ነው። አምስተኛ ደግሞ ቀለበት አለባት። ይኸው እንደምታዩት ቀለበት አለባት። ስድስተኛ ልክ እንደ አ ትጻፍና ግን ከላይ ምን አለባት? ቅጥል ወደ ላይ የቆመ ቅጥል አለባት ማለት ነው። ኦ መጨረሻው ኦ ደግሞ ልክ ጾን አይታችኋል። ጾ እንትን የላትም እዚህ መሀል ላይ የተጋደመ ነገር የላትም ማለት ነው። ወይም ቅጥል ነገር የላትም። እዚህ ጋር ግን አላት ማለት ነው። ኦ ግን ምን የላትም? ጭራሽ የላትም ማለት ነው። ኦ ጭራሽ የላትም። ስለዚህ ከጾ ጋር የሚለያዩት በምን ነው? እችኛዋ መሀል ላይ ጋደም ያለ ነገር አላት። እችኛዋ ደግሞ ምንም የላትም። ስለዚህ በዚህ መልኩ መለየት ትችላላችሁ። ኦ እንደይቻች ማለት ነው። ያ ይሄኛውስ ማን ነው? ሀ
ይሄ ደግሞ ሌላኛው ሶስተኛው ሀ ማለት ነው። ብዙሃን ሀ ምንለው። ስለዚህ አሁን ድምጻቸውን እንበል ሀ ሁ ሂ ሃ ሄ ህ ሆ። እንድገመው አንዴ ሀ ሁ ሂ ሃ ሄ ህ ሆ። ያ አሁን ቅርጻቸውን የመጀመሪያን እዩ። የመጀመሪያ ምንም አይነት ቅጥል የለበትም ወይም ሰረዝ። ሁለተኛ ጎኑ ላይ ያላት እንደምታዩት፣ ሶስተኛ እግሯ ሸፋፋ ነው። አራተኛ ልክ እንደ ሀ ጻፍና ግን ሁለቱም እግሮቿ ወደ ግራ የዞሩ እንደሆኑ ማየት። ከዛ አምስተኛ ባለ ቀለበት ነች። ስድስተኛ ልክ እንደ ሀ ናቸው ግን ሀን ነው የምትመስል፣ ከዚህኛው ጋር ይመሳሰላሉ። ግን እችኛዋ ምንድነው ማለት ቀጥሏ ረዘም ያለ ነው ማለት ነው። እዚህ ጫፍ ላይ ካያችሁ ያችኛው ሀ አጭር ነች፣ እኛው ግን ረዝም ነው ማለት ነው። በዚህ ነው የሚለያዩት። ሆ ደግሞ ልክ ይሄ ደግሞ ምንድነው ከላይ ምን አለበት ማለት ነው? ቀለበት አለበት። ልክ እንደ ነው ይጻፍና ግን ከላይ ምን አለበት ማለት ነው? ቀለበት አለበት ማለት ነው። በዚህ መለየት ትችላላችሁ። ያ ይሄኛውስ ማን ነው? ፈ ፉ ፊ ፋ ፌ ፍ ፎ። እንድገመው አንዴ ፈ ፉ ፊ ፋ ፌ ፍ ፎ። ያ ድምጻቸው ይህን ይመስላል። አሁን ቅርጻቸውን እዩ። የመጀመሪያ ፊደል ምንም የላትም፣ ቅጥል የለባትም፣ ኖርማል የተጻፈች። ከዛ ሁለተኛ ፊደል ደግሞ ፉ ነው። ልክ እንዴት ነው አሁን እዚህ ጋር ልክ እንደ ፈ ይጻፍና ግን እግር አለው፣ ወደታች የሚሄድ እግር አለው ማለት ነው። እግሯ ወደታች የወረደች ናት ማለት ነው። ፊ ደግሞ ልክ እንደ ፈ ይጻፍና ግን እቺ ጠበብ ያለች ናት ማለት ነው። ጠባብ ነች እንትን ነው ማለት ነው። ልክ አሁን ፈ ዘርጋ ያለ ነገር ነው። እችኛዋ ግን ጠበብ ያለች ነገር ነች ማለት ነው። ሰፋ ይላል ፈ ማለት ነው። ፊ ደግሞ በጣም ጠበብ ያለች ነገር ናት ማለት ነው። ጫፏ ላይ እያያችሁ። ፋ ደግሞ ልክ እንደ ፉ ነው የሚመስለው ግን ፉ ምንድነው ማለት ነው? ይሄ እየተጣመመ ነው። ፋ ደግሞ ምንድነው ማለት ነው? ይሄ እግሯ ቀጥ ያለ ነው። ከላይ ጀምሮ ካያችሁ ቀጥ ያለ ነው ማለት ነው። ፉን ካያችሁ ግን ጠመም ያለ ነው ማለት ነው። ወደ ግራ ትንሽ ጠመም ያለ ነገር አለው። ስለዚህ በዚህ መለየት ትችላላችሁ። ትንሽ ይመሳሰላሉ ማለት ነው ፉና ፋ። ግን እንደነገርኳችሁ የፉ ምንድነው ማለት ነው? እግሩ ጠመም ያለ ነው ወደ ግራ ማለት ነው። የፋን ካያችሁ ደግሞ ቀጥ ያለ ነው እግሩ ማለት ነው። ያ በዚህ ትለያላችሁ። ፌ አምስተኛ ያው ግልጽ ነው፣ ቀለበት ስላለባቸው ፌ ነች እቺ፣ ቀለበት አለባት። ከዛ ይሄኛው ደግሞ ማን ነው? ፍ ደግሞ አሁን ይሄ ፍም ከፋ ጋር ትንሽ ይመሳሰላል። ግን ምንድነው ይሄ ሰፊ ነው፣ እንትኑ ሰፋ ይላል። ከዛ እግሯም ትንሽ ጠመም ያለች ነገር አላት ማለት ነው። መጨረሻው ፎ ልክ እንደ ፍ ይጻፍና ግን ከላይ ምን አለበት ማለት ነው? ከላይ እሱ ማለት ቀለበት ነገር አለበት ማለት ነው። ኮፍያ በላችሁ መያዝ ትችላላችሁ። ከላይ የሆነ ነገር እንዳለባት መያዝ። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ማን ነው የምናገኘው? ፐ ነው። የአማርኛ የመጨረሻው ፊደል ማን ነው? ፐ ነው። ስለዚህ አሁን ድምጻቸውን እንበል። ፐ ፑ ፒ ፓ ፔ ፕ ፖ። እንድገመው አንዴ። ፐ ፑ ፒ ፓ ፔ ፕ ፖ። ያ ድምጻቸውን እንደዚህ በዚህ መልኩ አየን። አሁን ቅርጻቸውን እንይ። ፐ የመጀመሪያ ልክ ምንድነው ቅጥል የለባትም፣ ኖርማል የምትጻፈው። ሁለተኛ የጎኑ ላይ ቅጥል አለበት። ሶስተኛ እግሯ ሸፋፋ ነው። አራተኛ እግሯ ወደ ግራ የዞረ ነው ማለት ነው ፓ። አምስተኛ ቀለበት አለባት። ስድስተኛ ልክ እንደ ፐ ይጻፍና ግን ምነው ማለት ነው መሀሉ ላይ የተጣመመ ነገር አለው ማለት ነው። መጨረሻው ፖ እንዴት ነው የሚጻፈው? ፓን ይመስላል ግን እቺ ቀጥ ያለች ናት ማለት ነው። ፓ ጭራሽ የታጠፈ ነው ወደ ግራ ማለት ነው። ይሄኛው ግን ትንሽ ቀጥ ያለ ነገር አለው፣ ከላይ ጠመም ያለች ነገር አላት። ግን ፓ ጭራሽ የተጣመመ ነው ማለት ነው። ቀጥሎ ወርዶ ነው ጫፍ ላይ የተጣመመ። ይሄ ግን ከመሃል ጀምሮ ጠመም ያለ ነው፣ ግን ያን ያህል አልታጠፈም ማለት ነው። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። አሁን እናንተ ምን ማድረግ አለባችሁ? መጀመሪያ የመጀመሪያን ፊደል ብቻ ማወቅ። የመጀመሪያን ፊደል ካወቃችሁ ከዛ የሁሉም ተመሳሳይ ነው ማለት ትችላላችሁ ማለት ነው። የመጀመሪያን ፊደል በደንብ ማወቅ። ከዛ ወደ ሁለተኛው ስትሄዱ
ምን እንደምታገኙ ማወቅ ነው። ቅጥሉ ጎን ላይ መሆኑን ታያላችሁ። ይህ ሙሉውን ማየት ትችላላችሁ። ሶስተኛ ፊደል ደግሞ እግራቸው ሸፋፋ እንደሆን መያዝ። ሶስተኛውን ካያችሁ እግራቸው ሸፋፋ ነው አብዛኛው የሚባል ደረጃ። አራተኛ ባለ እግር ከሆኑ እግራቸው በግራ በኩል እንደሚያጥር እግር ካላቸው፣ እግር ከሌላቸው ደግሞ የተለያየ ቅርጽ አላቸው ወይ ወደ ግራ ይዞራል ምናምን። ስለዚህ በዚህ መልኩ መያዝ በቀላል መንገድ ለማወቅ ከፈለጋችሁ ማለት ነው። ያ አምስተኛ ደግሞ ሁሉም የአማርኛ ፊደል አምስተኛ ፊደል ከሆነ ቀለበት እንዳለበት ጫፍ ላይ ወይም እግራቸው ላይ ቀለበት እንደሚኖርባቸው መያዝ። ስድስተኛ የተለያየ ቅርጽ ነው ያላቸው፣ እነሱም በድምጽም በምንም መለየት ትችላላችሁ ማለት ነው። የተለዩም ስለሆኑ ከሌሎቹ በዚህ መልኩ መለየት ትችላላችሁ። ማለቴ ሰባተኛ ፊደል ደግሞ ምንድነው? በቀኝ በኩል እግራቸው ያጥራል። ባለ እግር ከሆኑ እግራቸው በቀኝ በኩል ያለው ያጥራል ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ የአማርኛ ፊደላትን ሁሉንም ማወቅ ትችላላችሁ ማለት ነው። ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ቀጣይ ባለ 2 ሆሄ ወይም ባለ 3 ሆሄ እያልን ቃላት ምስረታ እንጀምራለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? እስከዛሬ የለቀቅናቸውን ቪዲዮዎች ከመጀመሪያው ክፍል ጀምራችሁ እስከዚህ ያለውን ነገር በደንብ ካወቃችሁ ቃላት ምስረታም ሆነ ማንኛውም ነገር ለማንበብ ሆነ ለመጻፍ በጣም ቀላል ይሆንላችኋል ማለት ነው። ስለዚህ ዛሬ እዚህ ጋር ይብቃን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ